የሰውን ስነ ልቦና ባህሪያት መረዳት ትፈልጋላችሁ? እንግዲያውስ ይህንን ቻናል ከመጀመራችሁ በፊት ሰብስክራይብ አድርጋችሁ ጀምሩ። እንዲሁም ደግሞ ላይክ እና ሼር እያደረጋችሁ ለሌሎች አዳርሱልኝ። ሰላም ጤና ይስጥልን። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩት አዳርሱልኝ ዘንድ ከወዲሁ አሳስባለሁ። ማንኛውም ይህ ቪዲዮ እናንተ ጋር እንደደረሰ ሁሉ ስክሮል ከማድረጋችሁ በፊት ረጋ ብላችሁ ለማንበብ ሞክሩ። ያኔ እናንተ ረጋ ብላችሁ ለትንሽ ደቂቃ ከ5 እስከ 10 ደቂቃ በመጠቀማችሁ ለአንድ ዓመት የምትጠቀሙበት ትልቅ አስተዋጽኦ ታገኛላችሁ። ብዙዎቻችን ስክሮል በማድረግ ነው የምናልፈው። ነገሮችን ከውስጡ ምን ይዟል የሚለውን ለመረዳት ትንሽ ትዕግስቱ የለንም። ነገር ግን ታገሱና ለማየት ሞክሩ። ታግሳችሁ ስታዩ ታተርፉበታላችሁ። ታግሳችሁ ይህን ነገር ስታነቡ እንደዚህ ነበር ብላችሁ ራሳችሁን ትገመግሙበታላችሁ። ስለዚህ ረጋ ብላችሁ በመከታተል እስከ መጨረሻው አይታችሁ የዛኔ አይ ጥቅሙ ይሄ ነው ጉዳቱ ይሄ ነው ብላችሁ በራሳችሁ ሚዛናዊ መመዘን ትችላላችሁ ማለት ነው። ዛሬ ደግሞ ይዤላችሁ መጣሁት እዚህ ጋር እንደምታዩት የሰውን ስነ ልቦና የመረዳት አቅምን ማጎልበት ምን ይመስላል፣ እንዴት ነው ልናጎለብተው ምንችለው የሚሉትን እዚህ ጋር እንደምታዩቸው የተወሰኑ የተዘረዘሩ ሐሳቦች አሉ። እነሱን ረጋ ብዬ አነብላችኋለሁ። እናንተም አንድ ማንበብና መጻፋችሁን ታዳብራላችሁ። እንዲሁም ሌላው ደግሞ እነዚህ ጠቃሚ የሆኑ የስነ ልቦና ሁኔታዎችን እንዴት መረዳት እንችላለን፣ እንዲሁም ደግሞ የሰውን ስነ ልቦና እንዴት ልንረዳ እንችላለን፣ አንድን ሰው በሚያደርገው በሚተገብረው ተግባር እንዴት ልንረዳው እንችላለን፣ ያ ሰው ምን ይመስላል የሚለውንም አብረን የምናይ ነው የሚሆነው። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። በውስጥ መስመር አማርኛን ከመሰረቱ እስከ ማንኛውም ደረጃ መማር የምትፈልጉ ካላችሁ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም አሊያም ደግሞ ሊንኮቻችን በመጠቀም ዘወትር የምታገኙ ነው የሚሆነው። በኦንላይን ከሰኞ እስከ ዓርብ ትምህርታችሁን መከታተል ትችላላችሁ። በጠዋቱ 12 ሰዓት እስከ ምሽቱ 6 ሰዓት ወይም ሌሊቱ 6 ሰዓት በኢትዮጵያ እያስተማርን ነው የምንገኘው። እናንተም በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ በቀላል ሁኔታ አቀላጥፋችሁ መጻፍና ማንበብ እንድትችሉ እናደርጋለን። እንዲሁም ብዙዎቻችን መጻፍ ማንበብ ተቸግረናል። ጸሎት ማድረግ፣ ቁርአን መቅራት፣ ሌሎችንም ብዙ አይነት በአማርኛ ተግባራዊ የሚሆኑ ስራዎችን ሁሉ ለማከናወን ተቸግረናል። ስለዚህ ለሱ ችግር ደግሞ መፍትሄ እንሰጣችኋለን እኛ ጋር ነው። አሁን ቀጥታ ወደ ትምህርቱ እንሄድ። የመጀመሪያው እንደምታዩት ምንድነው የሚለው? እዚህ ጋር እንደምታዩት ጓደኞችህን መቼም ቢሆን አትመናቸው። ጓደኞችህን መቼም ቢሆን አትመናቸው። ጠላትህን እንዴት መጠቀም እንዳለብህ ወቅ። ልብ በሉ። ማንኛውም ጓደኛ ሊሆን ይችላል። ያንን ጓደኛ ግን ሙሉ ለሙሉ አምነን መቀበል መቻል የለብንም። የሆነ ነገሩን ተጠራጥረን በየትኛውም እንቅስቃሴው መከታተል መቻል አለብን። ጓደኛ ስለሆነ ብቻ ሙሉ ሚስጥርህን አካፍለህ ወይም ሚስጥርሽን አካፍለሽ ነገ ጠላትሽ ሆኖ እንደሚመጣ ምንም ማስረጃ የለሽም። ስለዚህ አንድ ይህን መያዝ መቻል አለብን። ሁለተኛው ጠላትን እንዴት መጠቀም እንዳለብህ ወቅ። ጠላትን በጠላትነት በመፈረጅ ሳይሆን መጠቀም የምንችለው አንድ ሰው ጠላታችን ከሆነ እኛ የምንሰራው ስራ ለሰዎች የሚተርፍ ከሆነ ያን ጠላታችን እንቅጠር። የዛኔ ምን ያህል ውጤት እንደምታገኙ ራሳችሁ ላይ እዩት። ምናልባት ያየውና የተገበረው ይህን ነገር የተጠቀመው ሰው ካለ ራሱ የዛኔ እንደዚህ አድርጌያለሁ ብሎ ጥቅሙን ያን ያውቀዋል። ባይዞይ ጠላታችሁን እናንተ ልብ ካላችሁ በምትሰሩት ስራ ላይ ብትቀጥሩት የበለጠ ታማኝና የበለጠ በጣም ትልቅ ታታሪ ሰው ነው የሚሆነው። ለምን? እናንተ የምታሳድሩበት ጫና ምን ያህል እንደሆነ ጠላታችሁን አምናችሁ የእናንተ መቅጠራችሁ ያ ደግሞ ለእናንተ የሚታመንላችሁ በእናንተ እጥፍ ይሆናል ማለት ነው። ስለዚህ ጠላታችሁን እንዴት መጠቀም እንዳለባችሁ እወቁ ማለት ነው። ሌላው በሚበልጡህ ሰዎች ፊት መታየትንና መከበርን አትፈልግ። በሚበልጡህ ሰዎች ፊት መታየትንና መከበርን አትፈልግ። ልብ በሉ። የሚበልጡን ሰዎች ወይም አለቃችን የሆኑ ሰዎች እኛ ከነሱ በላይ በሐሳብም ይሁን በስራም ይሁን እንድንበልጣቸው አይፈልጉም። ነገር ግን እናንተ በዚህን ጊዜ ማድረግ ያለባችሁ ነገር ምንድነው? ዕውቀታችሁን በውስጣችሁ ይዛችሁ መስራት ባለባችሁ ጊዜ ብቻ ትሰራላችሁ። አለቃችሁ በሚያዝዝበት ወይም በምታዘዙበት ጊዜ እናንተ ራሳችሁን ዝቅ አድርጋችሁ ስትሰሩ ነገ ምን ትሆናላችሁ? ያ ሰውዬ እናንተን የበታች የኔ ታዛዥ ናቸው ብሎ ስለሚያስብ የምትፈልጉት ደረጃ ላይ ወስዶ ሊያስቀምጣችሁ ይችላል። ያኔ እዛ ላይ ስትሆኑ ደግሞ ያንን ሰውዬ በእውቀት ስለምትበልጡት ነገ ከሱ በላይ መሆን ትችላላችሁ። አያችሁ? ስለዚህ በሚበልጧችሁ ሰዎች ፊት ለመታየትና ለመክበር አትፈልጉ። በፍጹም እንደዛ አይነት ነገሮችን አትጠቀሙ። ምክንያቱም እንደነገርኳችሁ ነው። እናንተን
ከእናንተ በላይ ያሉ እናንተን የሚመሯችሁ እናንተን የሚያስተዳድሯችሁ ሰዎች ከነሱ በላይ እንድትሆኑ አይፈልጉም። በተለይ እንድትታያችሁ አይፈልጉም። እውቀታችሁን አድርጋችሁ ነገር ግን በውስጣችሁ እውቀታችሁን ይዛችሁ ስራችሁን እየሰራችሁ ከነሱ በታች መስላችሁ መታየት መቻል አለባችሁ። የዛኔ እናንተ ከምትፈልጉት ደረጃ መድረስ ትችላላችሁ። መታገስ ማለት ይሄ ነው። ስለዚህ በትዕግስት ነገሮችን ማሳለፍ መለማመድ መቻል አለብን። ሌላው በተግባር አሳያቸው እንጂ በቃላት አትከራከራቸው። አንድን ነገር ማድረግ ያለብን በቃላት በመከራከር ወይም ገባ ወጣ ነገር በመስራት ሳይሆን ከሰው ጋር በመጋፈጥ ሳይሆን በተግባር ማሳየት ነው። የምትፈልጉትን ነገር በተግባር ግለጹት። የዛኔ ማንነታችሁ ጎልቶ ይታያል። ያኔ የሚፈልጋችሁ ሰው በሚፈልጋችሁ ልክ ሊያገኛችሁ ይችላል፣ ሊያገኛችሁም ይችላል። ነገር ግን እናንተ በቃላት ከመከራከር ይልቅ በተግባር ማሳየትን ተግባራችሁ አድርጉ። ሌላው ስለ ለውጥ ሰባኪ ሁን እንጂ ግን ስለ ለውጥ ሰባኪ ሁን ግን ነገሮችን በአንድ ጊዜ አትለውጥ። ስለ ለውጥ ሰባኪ ሁን ወይም ተለወጥ፣ ችግር የለም። ነገር ግን ሁሉንም ነገር በአንድ ጊዜ ለመለወጥ አትሞክር። ሁሉን ነገር በአንድ ጊዜ እለውጣለሁ ብለህ ስትሞክር በሐሳብም በገንዘብም በብዙ ነገር ልትከሰር ትችላለህ። ለውጥ የጊዜ ሂደት ነው። ዝግመታዊ ለውጥ ውጤቱ በጣም ከፍ ያለ ነው የሚሆነው። ምክንያቱም በእነዛ ዝግመታዊ ለውጦች ውስጥ መውደቅን፣ መነሳትን፣ ማለፍን፣ መውደቅን ብዙ ነገሮችን እንማርበታለን። ነገር ግን በአንድ ጊዜ እንቀይራለን ካልነ ኢኮኖሚ ያስፈልገናል፣ በጣም ብዙ ነገር ያስፈልገናል፣ ሐሳብ ያስፈልገናል፣ ሌሎችንም ጊዜያችንም ጭምር በአንድ ጊዜ ገለን ነገር ግን ያ ለውጥ ሳንለወጥበት ወደ አዘቅት ሊጥለን ስለሚችል ለውጥን ሰባኪ እንሆን፣ ለውጥን ፈላጊ እንሆን። ነገር ግን ለውጦችን ስናደርግ ደግሞ በአንድ ጊዜ መሆን የለበትም። በሂደት ሁሉንም ነገር ግራጁዋሊ ቼንጅ መሆን መቻል አለበት። በሂደት የሚለወጥ ለውጥ መሆን በጣም አስፈላጊና ውጤታማ ያደርጋል ማለት ነው። ወደ መጨረሻው ስንሄድ ደግሞ ነፃ ነገርን አትቀበል፣ ነፃ ምሳንም አትውደድ። አንድ ሰው ነፃ ነገር የሚጋብዝህ ወይም ነፃ ነገር የሚሰጥህ ከአንተ የሆነ ነገር ለመውሰድ ፈልጎ እንጂ አንተን ለማገዝ ፈልጎ እንዳልሆነ ማወቅ መቻል አለብህ። ብዙዎቹ የአብዛኛውን ሰው ብታዩት የአብዛኛውን ሰው ባህሪ ነፃ ነገር የሚሰጣችሁ ከናንተ የሆነ ነገር ስለሚፈልግ በዛ ነፃ ነገር አሳቦ ሌላ ከናንተ ለሱ ጥቅም የሚሆነውን ነገር ለመውሰድ ስለሚፈልግ ነው። ስለዚህ ነፃ ነገርን አትውደዱ። ማንኛውንም ነገር ነፃ ነው ብላችሁ ቶሎ ብላችሁ አትቅረቡ ወይም አትግቡበት። ነፃ ነገር መስሎ ቢታያችሁም ነገ ግን ድጋሚ ብድር ያስከፍላችኋል። ዛሬ በነፃ ያገኛችሁትን ነገር ነገ ብድሩን ይከፍላችኋል። ስለዚህ እናንተ ነፃ ነገር ስለሆነ ብቻ ያን ነገር ለመጠቀም አትፈልጉ፣ አትፍጠኑ። ለነፃ ነገሮች በደንብ ትኩረት መስጠት መቻል አለባችሁ። ትኩረት ስትሰጡ ግን በየትኛው መንገድ ነው ይሄ ነፃ ነገር ወደኔ ሊመጣ የቻለው፣ ለምንድን ነው የመጣው የሚለውን በደንብ ዙሪያችሁን ማየት መቻል አለባችሁ ማለት ነው። ስለዚህ ነፃ ነገርን አትውደዱ። እነዚህንና ሌሎችን መሰል ነገሮችን በጣም አስፈላጊ የሆኑ በህይወት ላይ ለውጥ ያመጣሉ ተብሎ የሚታሰቡ እያንዳንዱን ስለ ማንነታችን ሊሆን ይችላል፣ ስለ ባህሪያችን ሊሆን ይችላል፣ እንዲሁም ደግሞ በራሳችን መተማመናችን ምን ሊመስል ይችላል የሚሉትን ሌሎችንም በተመሳሳይ በቀጣይ ቪዲዮ የምንሰራላችሁ ነው የሚሆነው። አንድ ሰው የመተማመን ማጎልበት የራሱን መተማመን እንዴት ሊያጎለብተው ይችላል፣ ራሱን በራሱ እንዴት ውሳኔ መወሰን ይችላል የሚሉትንም በድጋሚ በሌላ ቻናል ማለት በሌላ ቪዲዮ የምናይ ነው የሚሆነው። እናንተ ግን ይሄ ቪዲዮ ከእናንተ ጋር እንደደረሰ ላይክ እና ሼር እያደረጋችሁ ብዙ ተጠቃሚ እንደዚህ አይነት ነገሮችን መጠቀም የሚፈልጉ እህት ወንድሞች ስላሉ ለሌሎች ሼር እያደረጋችሁ አዳርሱልኝ። እንዲሁም ደግሞ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ሁሉ ሼር እና ላይክ እያደረጋችሁ አዳርሱልኝ። በየትኛውም ቦታ ሆናችሁ ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል ትችላላችሁ። በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የሥራ ቀናት ከጠዋቱ 12 ሰዓት እስከ ምሽቱ ወይም እስከ ሌሊቱ 7 ሰዓት በኢትዮጵያ እያስተማረን ነው የምንገኘው። እናንተም ባላችሁበት ሆናችሁ ትምህርታችሁን መከታተል ትችላላችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። እዚህ ጋር አስቀምጥላችኋለሁ። በቀጥታ መደወል ወይም እንዳልኳችሁ በኢሞ በዋትስአፕ በቴሌግራም የምታገኙን የሚሆነው ቪዲዮ ላይ ስልክ ታገኛላችሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።